አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እንዴት ናችሁ እናንተ ያጀማ? ሁሉ ሰላም ሁሉ አማን ነው ወይ? እኔ ያለሁ አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ያበረታታችሁ ማለት ነው። ዛሬ ጥያቄዎች አሉኝ ማለት ነው። ጥያቄ ተጠይቄያለሁኝ። ከዚህ በፊትም እላለሁ ጥያቄ መጠየቅ ሀሳብ አስተያየት ካላችሁ አስቀምጦልኝ ይል ነበረ ማለት ነው። ጥያቄዎች አሉኝ። ስልክ የለኝም ስልክ እንትን ብያለሁ ማለት ነው። ወደዚህ ሼር አድርጌዋለሁኝ። አለኩል ያህል የተጠየቅኩት ጥያቄ እሺ፣ ውድ እህቴ ዱባይ ነው ያለችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዜድዬ እንዴት ነሽ የኔ ውድ? ደህና ነሽ ወይ ብላኛለች። አልሐምዱሊላህ ውድ እህቴ። የት ሀገር ልጅ ነሽ? የት ሀገር ልጅ ነሽ? የመጀመሪያው ጥያቄ ማለት ነው። የት ሀገር ልጅ ነኝ? አቀስታ ደቡብ ወሎ ለጋምቦ። እሺ፣ ሁለተኛ ጥያቄዋ የስንተኛ የመጀመሪያ ልጅ ነሽ ወይ ለቤታችሁ ስንተኛ ልጅ ነሽ? ለአባቴና ለእናቴ የመጀመሪያ ልጅ ነኝ። ሶስተኛ ጥያቄዋ ትዳር አለሽ? ባለ ትዳር ነሽ ወይስ የትዳር መስፈርትሽ ምንድነው? ትለኛለች። ባለ ትዳር ነሽ ወይስ የትዳር መስፈርትሽ ምንድነው? ባለ ትዳር ነሽ ለሚለው ምን እንጃ፣ ትዳር ይሁን ደባል ይሁን አላቅም። ከዚህ በፊት ማለት ነው ትዳር ይሁን ደባል ባላቅም ነበረ የሆነ ሰዓት ላይ ኢትዮጵያ በገባሁበት ሰዓት። ግን አሁን አብረን አይደለንም፣ ተለያይተናል ማለት ነው። እሱም የራሱን ኑሮ እየኖረ ነው፣ እኔም የራሴን ኑሮ እየኖርኩ ነው። እና የለኝም፣ ገብቶሻል? የለኝም ማለት ነው ውዴ፣ እያዝልኝ የለኝም። ሁለተኛ የወደፊት ትዳርሽስ ምን አይነት ቢሆን መስፈርትሽ ለሚለው ኢንሻአላህ የወደፊት ትዳር ቢሆንልኝ ከሆነ ኢንሻአላህ ሲሳካልኝ ያኔ አብረን እናየዋለን። ግን የወደፊት ባሌ ምን አይነት ባል ቢሆንልኝ ብዬ እመኛለሁ። አምሼ አላህን የሚፈራ ዲን ያለው አህላቁ ያማረ። አምሼ ለሰው ልጅ የመጀመሪያው አህላቅ ማማር አለበት። አህላቁ ያማረ የወደፊት የልጆቼ አባት የሚሆን አላህን የሚፈራ የሚያከብረኝ የማከብረው ፍላጎቴን የሚያውቅ የሚረዳኝ የምረዳው በማንኛውም ታይም ላይ ልሁን ችግሬ ነው፣ ሀዘንሽ ሀዘኔ ነው፣ ደስታሽ ደስታዬ ነው ብሎ በማንኛውም ነገር ላይ ልሁን የሚረዳኝ የልጆቼ አባት የሚሆን ሲቀጥል ደግሞ ቤተሰቦችን አክባሪ፣ ፋሚሊዎችን ቤተሰቦችን የሚያከብርልኝ ወንድ። እኔ አሁን ብዙ ጊዜ ብዙ አሉ ደግሞ ስላጋጠመኝ ነው ቤተሰባችሁን የማይወድላችሁ ወንድ ማለት ነው። በነገራችን ላይ በዚህ በኩል አንድ ነገር ልናገር የምፈልገው ያንቺ ቤተሰቦች እኮ እንዲህ ናቸው፣ ያንቺ ቤተሰቦች ምን አድርገውልሽ፣ ያንቺ ቤተሰቦች እኮ እንደዚህ የሚላችሁ ወንድ ይሄ ለእናንተ ያልሆነ ለቤተሰቦቻችሁም አይሆንም። ጥላቻ ያለበት ወንድ ገደል ይግባ። ወላሂ ነው የምላችሁ ስሙ ወላሂ። ይሄ በቃ ለእናንተም የወደፊት አጋራችሁ ራሱ አይሆንም። አስባችሁታል? ቤተሰቦቻችሁን ገና ምንም እኮ ለማያውቃቸው ወይ ስለዛ ቤተሰብ ጠለቅ ብሎ የማያውቅ ሰውዬ የማያውቅ ወንድ ማለት ነው ስለእናንተ ቤተሰቦች እንደዚህ ምን አድርገውልሻል፣ በተለይ ጥቅም ላይ እሱ ለጥቅም መጥቶ ለጥቅም ምን አላት ወይም ደግሞ ምንድነው ብሎ ለጥቅም መጥቶ ያ ጥቅም ወይ ደግሞ ሳይሳካለት ይቀርና ያንቺ ቤተሰቦች ምን አድርገውልሻል እንደዚህ ምናምን የሚሉ ወንዶች አሉ ስላየሁኝ ነው እኔም ስለደረሰብኝና ይሄን ነገር ይሰመርበት። የምትመርጡትን የትዳር አጋር ትዳር አላህ ሱብሓነሁ ወተዓላ መርጦ ሲሰጠን ነው። ግን ቢሆንም ደግሞ በዛው ላይ ደግሞ ሰበቡን ማድረስ ግድ ይላል። እኔ ወደፊት ትዳሬ አላህ ካለ ኢንሻአላህ በቃ አላህ ነው ትዳርን የሚሰጠው። አላህ ይወፍቀን ሁላችንንም ማለት ነው። ግን በቃ የልጆች አባት ምርጥ ልጆቹን በተርቢያ የሚያሳድግ በቃ አህላቆ ያማረ አምሼ አህላቃችን ካላማረ ሌላው ሀብት ንብረት ምንትስዬ ምናምን የሚባለው ነገር ዝም ብሎ ነው ያ ጀማዓ፣ እውነቱን ስነግራችሁ ማለት ነው። እና አህላቁ ማማር አለበት። አህላቅ ያለው በቃ
እናንተን ሲሆን የሚወዳችሁ ደግሞ ከሆነ ቤተሰቦቻችሁንም ያከብርላችኋል፣ ቤተሰቦቻችሁን ይወዳል። ገብቷችኋል? ለልጆቹ አባት የሚሆን በቃ ለእናንተ ባል የሚሆን በቃ ባል ደባል ሳይሆን ባል የሚሆን ባል ይስጣችሁ ይስጠን ማለት ነው። እና ያ ነው። ሌላ በተረፈ እንዲህ ነው ብዬ ሌላ መዘርዘር አልፈልግም። ያው መስፈርቱ ያ ቢሆን ነው ብዬ የምመኘው። ኢንሻአላህ ይሆናል ደግሞ ማለት ነው። ተከታታይ እህታችን ከአንድ እስከ 3 የጠየቅሽ ጥያቄ አብራርቼ መልሼልሻለሁ ማለት ነው። በነገራችን ላይ ትዳር ስትመርጡ ያው አንዳንዴ ብዙ እህቶቻችን ዋጋ እየከፈሉ ነው፣ እውነቱን ስነግራችሁ ማለት ነው። በቤተሰብም ይሆናል የሆነ ሳናቅ የምንገባው ነገር በተገፋፊነት ልጅነት አይሉት ጅልነት ምናምን አለ አይደለ? ያለፈ ነገር አሁን እኔ ያለፈ ነገር ስራህ አስተምሮኛል፣ አንድ ነገር ስነግራችሁ ማለት ነው። ህይወት ይቀጥላል እኮ። ያ ሰው ግን እናንተን ጥሏችሁ ስለሄደ ወይም ደግሞ በእናንተ ላይ ሌላ ነገር እንትን ስላለ እንደ ብልጥነት መስሎት ሊሆን ይችላል። ግን አትግፉ፣ ግን ተገፉ። ሁሉም ሰው እዚህ ምድር ላይ የዘራውን ነው የሚያጭደው። እናንተ ብቻ መልካም ሁኑ። ከዛ ሰው ጋር በእርግጥ ምንም ያገናኛችሁ ነገር ሊኖርም ላይኖርም ይችላል። ግን መልካም ሁኑ። ሁሉም ሰው የዘራውን ነው የሚያጭደው። መሬት ላይ ገብስ ከዘራን ገብስ፣ ስንዴ ከዘራን ስንዴ፣ ጤፍ ከዘራን ጤፍ፣ የዘራነውን ነው አይደል የምናጭደው ማለት ነው። እና እንደዛ ስለሆነ መልካም ሁኑ። ከማንኛውም ማህበረሰብ ጋር ስትኖሩ ከወደፊትም የትዳር አጋራችሁ ጋር ያለፈውም አልፏል፣ ለሚመጣውም ደግሞ ስትኖሩ ደግሞ መልካም ሴት መሆን አለብሽ። ማኖር ከቻለ አንቺን እንደሚያኖርሽ፣ ማኖር ካልቻለ ደግሞ ሸሪዓውን አላህን በጠበቀ በማያስቆጣ መንገድ ማሰላሚ ብሎ እንትን ሞብ ዝም ብሎ በጅህልና አሉ ጃሂሎች አሉ ስራሃ ማለት ነው። አሁን አልሐምዱሊላህ እኔ ቴክኖሎጂ ተራቋል። ሁሉም ነገር ስልኩ ላይ አይቶ እንትን የሚለው ነው። በጣም ብዙ ነገር ግን አሉ ደነዝ የማይገባቸው ማለት ነው። እና ዋጋ አትክፈሉ ውድ እህቶቼ። ምርጫችሁን፣ አቋቋማችሁን ደግሞ የወደፊት እንትናችሁን ካላህ በታይ ሰበቡን ማድረስ አለባችሁ። ያለፈ ነገር ደግሞ ካለፈ ያለፈ ነገር አስተምሮን ነው የሚያልፈውን ያለፈ ነገር አስተምሮኝ ነው ያለፈው እንጂ ምንም የሚጸጽተኝ ነገር የለም። ገብቷችኋል? ስለዚህ እንደዛ ነው እላለሁ። ሌላኛዋ ጥያቄ ደግሞ ቆይ ደቂቃ እና እንደዛ ነው ያጀማ። ሌላ ደግሞ ጥያቄ ሌላኛው እህቴ ደግሞ ምንድናት? እሺ እህቴ የኔ ጥያቄ የወደፊት እቅድሽ ምንድነው? ምንስ ማድረግ ትፈልጊያለሽ ነው የምትለኝ። እኔ የወደፊት እቅዴ የምለው ነገር ሱብሃንአላህ የመጀመሪያ እቅዴ ድሮ በፊት ጠለብ እያለሁ ጀምሬ የማስበው እቅድ ምንድነው መሰላችሁ? እቅዴ ኢትዮጵ መስራት እቅዴ ነበረ። ኢትዮጵ ቢኖረኝ ብዬ ጠለብ ቤት እያለሁ ከጠለብ ከመወጣሁኝ ቢያንስ አንድ 5 አመት 6 አመት ሆነ መሰል ማድሪ 5 አመት እንደዛ ነገር እና ኢትዮጵ ቢኖረኝ ኢትዮጵ ብከፍት ኢትዮጵ ላይ ሚዲያ ላይ ወጥቼ በቃ ሀሳቤን የማንሸራሽርበት በቃ አንዳንዴ ውስጣችሁ ያለውን ነገር ለሰው ነግራችሁት አጠገባችሁ ነው የማይረዳችሁ የሆነ አንዳንዴ ሚዲያ ላይ የሆነ ታዋቂ ሆናችሁ ወይ ፈምሳችሁ የሆነ ነገር እንትን የምትሉት ነገር የለም። እና ኢትዮጵ ቢኖረኝና ያን ኢትዮጵ ከፍቼ የሆነ ጥሩ ነገር መልካም ነገር ብሰራበት ብዬ አስባለሁ። ግን አልሐምዱሊላህ ከስንት አመት ከስንት ጥረት እንትን በኋላ ተሳክቶልኛል። አልሐምዱሊላህ ረብል ዓለሚን። ሌላ ደግሞ ብዙም ማሳካቸውና እንትኖች አሉኝ። እንዲህ ነው ማለት አልችልም። አላህ ሱብሓነሁ ወተዓላ ሲያሳካቸውና ያሰብኳቸው አላማዎች ሲሆኑ ያኔ ደግሞ እንገናኛለን ውድ እህቴ ማለት ነው። እሺ ሌላኛው ጥያቄ ደግሞ ከስንተኛ ክፍል ተምረሻል? የት ነው የተማርሽው? ከስንተኛ ክፍል ነው ያቋረጥሽው? ተምረሻል? ከስንተኛ ክፍል ነው ያቋረጥሽው? ተምሬያለሁኝ። የተማርኩት አቀስታ ለጋምቦ ትምህርት ቤት ነው። ከአንድ እስከ 4 ተምሬ ከዛ በኋላ 10ዎች ውስጥ እያለሁ ነው አስታውሳለሁ መሰለኝ እንደዛ ነገር እኔ እንጃ ወላሂ ቆየ ረሳሁትኝ። እና አዲስ አበባ መጣሁ። ከዛ ካቋረጥኩበትኝ ጀምሬ ከአራተኛ ክፍል ከአምስተኛ ክፍል ጀምሬ እስከ 8 ተምሬያለሁ ማለት ነው። አዲስ አበባ ማለት ነው።
እና እሺ የመጨረሻ ጥያቄ ደግሞ አቤት እንደ ወላሂ ግን አንዳንዴ የሚጠየቅ እና የማይጠየቅ ይሄ ይለፈኝ ጠይብ ወይ ደግሞ በሌላ ጥያቄ ደግሞ ኢንሻአላህ በቪዲዮ መጣና በሌላ ጥያቄ እመለስበታለሁ ማለት ነው። እሺ 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 ሁለተኛ ሶስት ጥያቄዎች ተጠይቄያለሁ ማለት ነው። የመጀመሪያዋ እህቴ እስከ 3 ጠይቃኛለች። ሁለተኛዋ 2 ጥያቄ እንደገና ደግሞ የመጨረሻ ጥያቄ ይሄ ነው ጥያቄ ማለት ነው። ኢንሻአላህ አሁንም ሀሳብ አስተያየት ካላችሁ ደህና ጥያቄ የሚጠየቅ ደህና ቆንጆ ጥያቄ ጠይቁኝ ማለት ነው። ከቻልኩኝ እኔ በህይወቴ ያሳለፍኩትም ሊሆን በርግጥ እኔ በህይወቴ እንዲህ ነው መጥፎ ነው የሚባል ነገር ያሳለፍኩት እንትን የለኝም። አልሐምዱሊላህ ግን ጥያቄ የምትጠይቁኝ ነገር ካለ አሁንም ላኩልኝ እንዳሁኑ ማለት ነው። ጠይብ የዛሬው ጥያቄ እንግዲህ ይሄን ይመስላል። ያው እኔ እንግዲህ አንዳንድ እህቶች ጥያቄ ሲጠየቁ ምናምን በቪዲዮ ቀርበው ወይም ደግሞ ያን ነገር እንትን ስክሪንሾት አድርገው እንትን እያሉ ነው። እኔ ግን አንደኛ ብዙም እንትኑ ልምድም ስለሌለኝ እፈራለሁ ካሜራ ላይ ኢንሻአላህ እየለመድኩኝ እየደፈርኩኝ ስመጣ በፊት ለፊት ፍጥጥ ብዬ አይን በአይን ማለት ነው እመልስላችኋለሁኝ ጥያቄዎቻችሁን ማለት ነው ውድ እህቶቼ። እና ይሄን ይመስላል። ሌላ እኔ በዚሁ ተጨማሪ ደግሞ ምን ልበላችሁ መሰላችሁ በዚሁ አጋጣሚ ውድ እህቶቼ ለወደፊት ህይወታችሁም ሆነ የትዳር አጋር ብላችሁ የመጀመሪያዋ እህቴ የጠየቀችኝ ስለ ትዳር እና ላይ ስንተኛ ልጅ ነሽ? የት ሀገር ነሽ? እና ትዳር አለሽ ወይ ወይስ የትዳር አጋርሽ ምን ቢሆን ወይም ደግሞ መስፈርትሽ ነው? ያንን ዘርዘር አድርጌ ተናግሬያለሁ። ግን ውድ እህቶቼ በተለይ አረብ ሀገር ያለን እህቶች ኢትዮጵያ አግብታችሁም አግብተንም ምንም ሊመጡና እዛ አስቀምጠው ይመጡና ምናምን ነገር እዚህ ከመጡ በኋላ ብዙ እህቶች ዋጋ እየከፈሉ ነው። ስራሃ ማለት ነው። እውነቱን ስነግራችሁ ወላሂ ነው የምላችሁ። ዋጋ አትክፈሉ። ዋጋ መክፈል ባለባችሁ ነገር ያ ሰው ለእናንተ ለኔ ይሆነኛል የበፊት የወደፊት የትዳር አጋሪ የወደፊት የልጆቼ አባት ይሆናል እምትዩ ከሆነ ዋጋ ክፈይለት። የፈለገውን ጥግ እስከ ጥግ ሂጂለት። የሚወጣ እንጀራ ከምጣዱ ያስታውቃል አይደል እንደሚባለው የሚሆን ነገር እኮ ያስታውቃል። የማይሆን ደግሞ ማለት ነው ለምሳሌ እኔ እንደገጠመኝ ከሆነ ለጥቅም ብሎ ከመጣ ጥቅሙ ሲያልቅ ለምሳሌ አረብ ሀገር ሂዳ ነው የመጣችው እሷ ጠረዝና ብር አላት ተብሎ ከሆነ ብሎና ያን ራሱን አሳምኖና ብሎ የመጣ ወንድ ማለት ነው ወላሂ ነው የምልሽ ያ ጥቅም አንቺ ጥቅም እንደማትጠቅሚውና እንደማትሰጪው ሲያቅ ትቶሽ ነው ወደ ሌላው ላሽ የሚለው ስላየሁኝ ነው። ጠይብ ለትዳር እውነተኛ ትዳር ደግሞ የሚፈልግ ወንድ ደግሞ ትዳር አሁንም ደግሞ የምናገረው አላህ ሱብሓነሁ ወተዓላ ትዳር መርጦና መርቆ ሲሰጠን እንጂ በእኛ ምርጫ የሚሆን ነገር የለም። ሊሆንም ይችላል። እዛ ትዳር ውስጥ ገብተሽ እኮ ያን ነገር አንቺ ያ ሰውዬ ለምሳሌ አትወጂውም አይወድሽም ያ ነገር በቤተሰብ ተጋብተሽም ቤተሰብ አገናኝቶሽ ሊሆን ይችላል። ግን እኔ ገብቼ ያን ነገር አስተካክለዋለሁ ሙስተሂድ ወላሂ የማይታመን ነገር ነው። እኔ ገብቼ ፍቅር ሰጥቼው ያንን ሰው በፍቅር ጠብ አደርገዋለሁ ምናምን እንደዛ እንዳታስቢ። አምሸይ መጀመሪያ አንቺን የሚወድሽ ወንድ ያ ንግስቱ አድርጎ ነው የሚያኖርሽ። የሚወድሽ ውስጥ የሚወድሽ ወንድ ማለት ነው ንግስቴ ብሎ ነው የሚያኖርሽ። ገብቶሻል? በማንኛውም ነገር ላይ ብትሆኚ ከጎንሽ እንትን አይልም። ግን አንቺ ወደሽውና ዝም ብሎ የሚመጣ ግን ያው ሚስት ነው የሚያደርግሽ። ያኔ ሚስት ሀላስ ሚስት ታውቂያለሽ ሚስት እንደዛ ነው የሚያደርግሽ። እና ውድ እህቶቼ ዋጋ እያስከፈላችሁ ያላችሁ እህቶች ዋጋ መክፈል ላለባችሁ ዋጋ ክፈሉ። የማይሆን ነገር ደግሞ ያን ሰው ሚስተካከል ከሆነ መክራችሁት ጠይቃችሁት አስጠይቃችሁት ከማይመለስና እንትን ፍላጎት ከሌለው ደግሞ ተይው ይሂድ። አንቺ ግን አትግፊው። ግን ተገፊ ገብቶሻላ።
ያ ነገር ላንቺ ትምህርትም አስተምሮሽም ያልፋል እንጂ ካንቺ ምንም አይነት ነገር የሚጎልብሽ ነገር የለም። እንደውም ጠንካራ እንድትሆኝ ነው የምትሆኙ። ሲቀጥል ደግሞ የሩቅ አገር ወንድ ከሩቅ አገር ደግሞ አታግቢ። የሰፈርሽን ልጅ ወይ ደግሞ የአካባቢሽን የሆነ ነገር እንኳን ቢሆን ቤተሰብ ሂዶ ስለዛ ሰው ኢንፎርሜሽን የሚያውቅ ምናምን መሆን አለበት። ብዙ እህቶች አሁን እሷ አንድ ሀገር ትጋባና ቤት ትሰራለች፣ ምን ትላለች፣ ገንዘቧን ብሯን ታባከነና ከዛ በኋላ እሱ እዛ የእሷ ቤተሰቦች ያያዩት ምን ያሉት አሸሸ ገዳይ ይላል። አንዷ ጋር ወይ ወልዶ አግብቶ ምን ብሎ የራሱን ኑሮ ይኖራል። እሷ ሞኝዬ የማታውቅ እዚህ ብሯን እንትን ትላለች። ለምን ያክቲ ለምን? ስለዚህ እህቶቼ ከዚህ ነገር መማር አለባችሁ። የሰው ልጅ መማር ከፈለገ መማር ካለበት የህይወት አጋጣሚያችን ሁሉ ያስተምረናል እና ለራሳችሁ ጊዜ ስጡ፣ ለራሳችሁ ቦታ ስጡ። አምሼ መጀመሪያ አንቺ ስትኖሪ ነው። ለራስሽ ኑሪ፣ ራስሽን ጠብቂ። መሆን ያለበት ነገር ይሆናል። አቋምሽን አላማሽን በወሰንሽው ውሳኔ ደግሞ ምንም እንትን እንዳትይ። ሁን ያለው መሆን አይቀርም። ዱዓ ያስፈልጋል። ዱዓ አድርጊ ለሁላችንም እና በእህቶች ጥያቄ እንትን ብዬ በዚሁም አንዳንድ ነገር ያው እንትን ብያለሁ ማለት ነው። እና የተመቸው ሰው ጆሮውን ከፍቶ ያዳምጥ፣ ያልተመቸው ደግሞ እንግዲህ ዲስላይክ አድርጎ ይውጣ ማለት ነው። እና የዛሬው ይሄን ይመስላል። በሌላ ጥያቄ ደግሞ በሌላ አዲስ ነገር ደግሞ ኢንሻአላህ እየለመርኩኝ እኔም ፍርሃቴ ምናምን ሲለቀኝ በቪዲዮ ቀርባለሁ፣ እመጣለሁ። ለምትጠይቁ ጥያቄ ሀሳብ አስተያየታችሁን እመልስላችኋለሁ ማለት ነው። ስትጠይቁኝ ግን ደህና ጽሁፍ የሆነና በቆንጆ ጥያቄ ጠይቁኝ ማለት ነው። ውድ እህቶቼ አንዳንዴ ጽሁፋቸውም አይነበብ። እኔ ግን ንባብ ላይ ብዙም አይደለሁም በነገራችን ላይ ማለት ነው። ንባብ ላይ ብዙም ፐርፌክት አይደለሁኝም። ያኔ ማድሪ እንደዛም ስለሆነ ነው። እና ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እንገናኛለን። ሰላም